ሰላም የቱ ተመልካቾቼ እንዴት ናችሁ? ዛሬ ማሳያችሁ ሽንኩርትን እንዴት እንደ ቺፕስ አድርገን ጠብሰን መብላት እንደምንችል ነው። የሚያስፈልጉን ነገሮች እዚህ ጋር ሽንኩርት፣ ትንሽ ጨው እና ፍርኖ ዱቄትና ፓፕሪካ እና ሌስ ቺፕስ እና ትንሽ ዘይት ናቸው። መጀመሪያ ሽንኩርቱን በክብ እንደዚህ እንከትፈዋለን። ክብ ክብ እያደረግን አጥበን ካዘጋጀን በኋላ ሽንኩርቱን እንደዚህ በክብ እንከትፈዋለን። ለምታዩት ከዛ እንደዚህ የውስጠኛውን እያወጣን እንደ ቀለበት ሪንግ እንዲሆን እንደ ክብ ክቡን አድርገን የውስጡን እያወጣን እናደርገዋለን። እንደዚህ ከዛ እዚህ ጋር ደግሞ ዱቄት ትንሽ ጨውና ፓፕሪካውና ትንሽ ዘይት ካደረግን በኋላ እንደዚህ ሚክስ እናደርገዋለን። ይሄ ለሽንኩርቱ ያው ስንጠብስ ነው የምንቀላቀልበት ነው። እንደዚህ ሚክስ ካረግነው በኋላ እዚህ ጋር ደግሞ ቺፕሱን እናንተ በመፍጫም መፍጨት ትችላላችሁ ከፈለጋችሁ። እንዲህ በፕላስቲክ ነገር ገልብጠን ትንሽ እንትን እንለዋለን። ቺፕሱን እንዲደቅልን እንመታዋለን። የምትፈልጉትን መጠን ያህል እናንተ መጨመርም ያው ትችላላችሁ። ብዛቱን ሽንኩርቱንም መጨመር ይቻላል። ከዛ እንደዚህ እንዲደቅልን መፍጫም መጠቀም ይቻላል። በጣም ግን ያው መድቀቅ የለበትም። ከዛ እንደዚህ መታ መታ እናደርገዋለን። እንደዚህ ከደቀቀልን በኋላ ሽንኩርቱን እዚህ ላይ እየነከርን ዱቄቱ ላይ የቀላቀልነው ዱቄት ላይ እየነከርን ከዛ ቺፕሱን ያደቀቅነው ቺፕስ ላይ አድርገን ከዛም በጋለ ዘይት ነው የምንጠብሰው። ሁሉንም ያው እንደዚህ እያደረግን እየነከርን እንደዚህ እያደረግን በዚህ መልኩ ሲሆን ከዛ ጠብሰን ዘይት አግለን መጀመሪያ ጠብሰን እናወጣዋለን ማለት ነው። ከዛ ከጠበስነው በኋላ ይሄንን ይመስላል። በጣም ክሪስፒ ነው፣ ይጣፍጣል። ደረቅ ብሎ ቴስቱን በጣም ነው የሚጣፍጠው። ከለሩም እንደዚሁ ያምራል። ሞክሩት፣ ትወዱታላችሁ። ቴንኪዩ ስላያችሁልኝ። ባይ። ሰብስክራይብ እያደረጋችሁ አበረታቱኝ። ቴንኪዩ